ይስጥልኝ ወደ ፈታሳክ ቻናል ቤተሰቦች እንደምን ቆያችሁ? የሰዓቱን ዜና ይዤ ቀርቤያለሁ። አብራችሁን ቆዩ። ጅቡቲ የኢትዮጵያን የእንጀራ ፍላጎችን ጨምሮ በርካታ ቁልፍ ሰራተኞችን ሀገሪቱ ግዛት ለቆ እንዲወጡ ያስተላለፈችው ቀጭን ትዕዛዝ መመሪያ የሀገሪቱን ህዝባዊ ነዋሪዎችን ተቃውሞ ወይም ቁጭት አስነሳቸው። ኤፍቢአይ የዜና አውታር እንደዘገበው የሀገሪቱ ህዝብ በጎዳናው የጅቡቲን መንግስት እየተቃወመ ነው ብለዋል። ኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች የመኪና ሰሌዳቸው ኢቲ ወይም የኢትዮጵያ ካርታ ያለበት አዲሱ የመለያ ቁጥር እንዲኖራቸው የሚያደርግ መመሪያ ጸደቀ። የትራንስፖርትና ሎጂስቲክ ባወጣው አዲሱ መመሪያ በተሽከርካሪዎች ላይ የሚኖረው የተለያዩ የክልልና የከተማ አስተዳደሮች በአዲሱ መመሪያ አለመካተቱን ገልጸዋል። እንዲሁም የተሽከርካሪዎችና የሾፌር መረጃ የያዘው ኢአይ የሚገጠም መሆኑን ተገልጿል። የሱዳን ፈጥኖ ደራሽ ኃይል ድሮኖችና የሰው አልባ አውሮፕላኖች ከኤርትራ ድንበር አቅራቢያ ወደምትገኘው ቢስላ ከተማ ጥቃት መፈጸማቸው የሱዳን ወታደራዊ ኃይል የመረጃ ምንጭ ተናገረ። እንዲሁም በሱዳን የስደተኞች መጠለያ ካምፕ ላይ በደረሰው እሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊ ከሶስት ልጆቿ ጋር ሕይወቷ ማለፏን ተሰማ። የብሔራዊ ጦር የሀገሪቱን ማዕከላዊና ምስራቃዊ ሰሜናዊ አካባቢዎች የተቆጣጠረ ሲሆን የጀነራል ፈጥኖ ደራሽ ኃይል በአንጻሩ አብዛኛው ምዕራባዊና ደቡባዊ መያዙን መረጃዎች ገልጸዋል። አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ስለምትከታተሉኝ አመሰግናችኋለሁ። መልካም